ወርልድ ቪዥን ኢትዮጵያ የተባለው ግብረሰናይ ድርጅት በፈረንጆቹ አቆጣጠር ከ2020 ጀምሮ በዋግኽምራ ብሔረሰብ አስተዳደር በሚገኙ 7 ወረዳዎች ላይ በጤና፣ በትምህርት፣ በግብርና፣ በውሃ፣ በሳኒቴሽን፣ በስርዓተ ምግብ፣ በአካባቢ ጥበቃ፣ በሰላም ግንባታና በኑሮ መሰረት ማሻሻያ የስራ ዕድል ፈጠራ ዘርፎች በርካታ ተግባራትን እያከናወነ ይገኛል። በብሔረሰብ አስተዳደሩ በወርልድ ቪዥን ኢትዮጵያ ከታቀፉ ወረዳዎች መካከል ሳህላ ሰየምት ወረዳን ጨምሮ ዝቋላ፣ ሰቆጣ፣ ዳህና፣ ጋዝግብላ፣ አበርገሌና ጻግብጂ ወረዳዎች ይገኙበታል። ወርልድ ቪዥን ኢትዮጵያ ከፈረንጆቹ 2025 ጀምሮ ወደ ሳህላ ሰየምት ወረዳ የገባ ሲሆን በወረዳው ከሚገኙት 13 ቀበሌዎች መሻህን ጨምሮ 7 ቀበሌዎችን አቅፎ በሰላም ግንባታና በስራ ዕድል ፈጠራ ውጤታማ እንቅስቃሴ እያደረገ ይገኛል። ፕሮጀክቱ ባቀፋቸው ቀበሌዎች ከ100 እስከ 200 ለሚደርሱ ወጣቶችና ለተለያዩ የማህበረሰብ ክፍሎች በሰላምና ግጭት አፈታት ዙሪያ ስልጠና የሰጠ ሲሆን ከስራ ዕድል ፈጠራ አኳያ አካል ጉዳተኞችንና ሴቶችን ያሳተፈ ምልመላ በማካሄድ ቋሚ የስራ ዕድል ፈጥሯል። የስራ ዕድል የተፈጠረላቸው ወጣቶች ከተሰማሩባቸው የስራ ዘርፎች መካከል ሸቀጣ ሸቀጥ፣ ቁርስ ቤት፣ ጥራጥሬ ንግድ፣ አትክልትና ፍራፍሬ፣ ዘመናዊ ልብስ ቤትና ማድለብ ይገኙበታል። የስራ ዕድል ፈጠራው የአካል ጉዳተኞችንና ሴቶችን ያሳተፈ ከመሆኑም ባለፈ ወጣቶቹ የ12ኛ ክፍል ትምህርታቸውን አጠናቀው ዲፕሎማና ዲግሪ ተመርቀው ከ2 እና ከ3 ዓመታት በላይ ስራ አጥ ሆነው የቆዩ ስለመሆናቸው በተለያዩ ቀበሌዎች ካነጋገርናቸው ወጣቶች ማረጋገጥ ችለናል። ስሜ ማርያም ማርዋ አያሌው ይባላል። ከ01 ቀበሌ እኔ የዲፕሎማ ተማሪ ነበር። ከዛ ከዲፕሎማ ተመርቄ ስራ አጥ አለው። ስሜ ንጉስ ረታ ቸኮለ ይባላል። ከሳህላ ሰየምት የ01 ቀበሌ ነዋሪ ነኝ። በትምህርት ደረጃ ዲፕሎማ ተመርቄያለሁ። ስራ አጥ ከሆንኩ ወደ 5 ዓመት አካባቢ ሆኗል። ስሜ ታምራለች ታደሰ ይባላል። ከመሻል ቀበሌ ነኝ። 2 ዓመት ስራ አጥ ሆኛለሁ። ስሜ መክረውት ይባላል። የመንደቆስ ቀበሌ ነኝ። 12ኛ ክፍል ስራ አጥ ነበርኩ። ስሜ ማለት ሰለሞን ይባላል። ከባራ ቀበሌ ነኝ። የ12ኛ ክፍል ከወርልድ ቪዥን ኢትዮጵያ ባገኙት የገንዘብ ድጋፍና ስልጠና በሸቀጣ ሸቀጥ የስራ ዘርፍ በነባርና በአዲስ በግልና በማህበር የስራ ዕድል የተፈጠረላቸው ወጣቶች የተሻለ ውጤት እያመጡ መሆናቸውን ይገልጻሉ። ወርልድ ድርጅት የሚባል አቀፈኝ። ከዛ ወርልድ ቪዥን ድርጅት እንዳቀፈን 65500 ብር ለገሰልኝ። ከዛ ብሩን ከመስጠት በፊትም ለሰቆጣ ለ5 ቀን ስልጠና ሰጠን። እንደ ሰለጠን ነው። አሁንም ከዚህ ደግሞ ስልጠናም ሰጥተናል ለ3 ቀን። የዚህ ሙያና ቴክኒክ ስልጠና የሰጠን ነው። ስለ ብሩን ተሰጣችሁ ምን አይነት ስራ እንደምትሰሩ፣ ገንዘብ ማለት ምን ማለት ነው፣ የገንዘብ ትርጉሙስ ምንድነው የሚል ስልጠና ተሰጠን ነው። ከዛ እንደ ሰለጠን ነው ብሩ በየግላችን ይገባልን። ብሩ እንደተቀበልነው ሰቆጣ ሄደን እቃ ገዛን። እቃ ስንገዛ ራሳችን በፈልግ ነው ማለት ነው። ለምሳሌ እኔ በኮስሞቲክስ ነበር እንትን ያልኩት። ኮስሞቲክስን ከምፈልገው ማከፋፈያ ሄጄ ይሄን መግዛት ፈልጋለሁ አልኩ። ድርጅቶችም አብረውን ሄደው ገዛን። ወርልድ ቪዥን ለ4 300 ሺህ ድጋፍ አድርጎልናል። ያው 4 ነን የ300 ድጋፍ ነው አድርጎልናል። 300 ሺህ ስታካፍለው ያው ለ4 75 ሺህ ይደርሳል። ያው ጓዙን ሄደን ሰቆጣ ሄደን አብረን ያው ገዝተናል። ከዛ ያው ስራና ስልጣና ደግሞ ኮንትራን በመደገፍ በነጻ እንድንሰራ አዘጋጅቶልናል። ጓዙን ወረን ስራ እየጀመርን ነው። ከዛ የማህበሩ ስም ያው ሄኖክ ሸዋነሽና ጓደኞች በሚል ነው የማህበሩ ስም። ያው እንግዲህ ተቀየረን ያው ድርጅቱንም እንድናመሰግን ተስፋ አደርጋለሁ። አመሰግናለሁ። ወርልድ ቪዥን ነው ድርጅት ሲዘ ስራ አጣን አደራጀ ሻቋላ ሸክናይ ላውጅር ላንጠረና አኳሻህ ነይ ሸቀጣ ሸቀጥ ነው ከርምን ኩኑ በጥራጥሬና በቁርስ ቤት የስራ ዘርፎች የተሰማሩ ወጣቶችም ፕሮጀክቱ ያደረገላቸውን ድጋፍ ተጠቅመው በትጋት እየሰሩ ኑሯቸውን እያሻሻሉ እንደሚገኙ ተናግረዋል። ወርልድ ቪዥን በሰጠኝ ብር 65 ሺህ ብር ሰጠን። ጥራጥሬ ነው መጀመሪያ ከፍቼ የነበርኩት። ጥራጥሬ እየሰራው በጎን ደግሞ አሁን ቁርስ ቤት ከፍቻለሁ። ቁርስ ቤቱ ላይም ሁለቱንም በጎን ለጎን እየሰራው ነው። አሪፍ ነው። ወርልድ ቪዥን ስላቀፈን ያው መጀመሪያ በ65 ሺህ ብር ነበር የሰጠን እና ጥራጥሬ ቤት ነበር የጀመርኩት። ጥራጥሬ ቤት ስለማወጣኝ ቁርስ ቤት ጀምሬያለሁ።
እና ቁርስ ቤቱ ጥሩ ነው፣ እሸጣለሁ። በጊዜ ባለው እየተጠቀምኩ ነው። በማድለብ ዘርፍ የተሰማሩ ወጣቶች ደግሞ በበሬ በበግና ፍየል ማድለብ ለሁለትና ለሶስት ዙር አድልበው በመሸጥና በመቀየር ለውጥ እያመጡ መሆናቸውን ይገልጻሉ። ወርልድ ቪዥን አማካኝነት የስራ እድል ተፈጥሮልኝ በማድለብ ስራ ተሰማርቼ እየሰራው እገኛለሁ። ወርልድ ቪዥን ከልብ ማመሰግነው። ብዙ ጊዜ ስራ አጥ ነበርኩና ከስራ አጥ ወደ ስራ አስገብቶናል። ብዙ ወጣቶች ነን። ከዛ መሀል እሱም አለበት። ያው መስማት የተሳነው ነው። በአጋጣሚ ጓደኛዬ ነው። በስራ በጣም ብልጥና ታታሪ ሰው ነው። እኔ ሁላ የሚያበረታታ እሱ ነው። ወርልድ ቪዥን 65 ሺህ ብር ሰጥቶና በየተለያየ የስራ ዘርፍ አሰማርቶና ይገኛል። ለምሳሌ እኔ ከጓደኛ ጋር በማድለብ ነው የተሰማራን። በማድለብ ተሰማርተን እየሰራን እነዚህ የምታያቸው ሁለተኛ ዙር ናቸው። አንደኛ ዙር 5 ፍየል ተገዝቶ ተሰጣና ከዛኛ በራሳችን ደግሞ ሁለት ፍየል ጨምረን 7 አድርገን አድልበን ሽጠን ቀይረን እነዚህ ሁለተኛ ዙር ናቸው። አሁንም ደግሞ 5 ፍየል እዛው እኛ ራሳችን እዛው ገዛና አሁንም ጨምረን ጓደኛዬ ወደ 8 አድርሷል። እኔ ደግሞ ወደ 5 አድርጌ እስከነ ልጃቸው ገዝቼ እነዚህን ደግሞ በስርዓት አሁንም ደግሞ እያዳለብነ ወፈር ያሉትን በደንብ ወዲያው እየሸጥነ ወዲያው ደግሞ እየተካነ በትርፏ ገለባ ነገር አተላ ነገር እየገዛነ በደንብ እየሰራነ እንገኛለን። እኔ ስሜ አፈወርቅ ማለት ያበላለሁ። ያው ይህን ስራ ከመጀመሪያ በፊት መጀመሪያ ከሰው ተቀጥሬ ነበር ስሰራ ያቆዩ። ከካራምቡላና ከፑል እየተቀጠርኩ ስሰራ ነበር። ያው 12ኛ ክፍል እንደጨረስኩ 2 አመት 3 አመት ከሰው ተቀጥሬ ሰርቻለሁ። ከዛም በኋላ ግን ያው ወርልድ ቪዥን ኢትዮጵያ በሚለው ድርጅት በቀበሌ ተመልምለን በስራ አጥነት ተደራጅተን 65500 ብር ተቀብለናል። ይህንም ስንቀበል ብሩን ያው ተቀብለን ለመብላት አልመኳርንም። ተቀብለን ወደ ስራና ስራ ብቻ ነው ያዋልነው። ብሩን ለጥቅም ቀጥታ መጀመሪያ ብሩን እንደተቀበል ነው ግይ ፈጽመን በእነሱ ፊት ያው ውድም ቢሆን ባለው ብር ውድ ቢሆንም እንኳን ያው ገዝተን ለመጠቀም ሞክረናል። ያው ትንሽ ትርፉ ባይበዛም እንኳን አዎ በአንድ በሬ 10 ሺህ ብርና 15 ሺህ ብር እስካለው አግኝተናል። ያው እንደምታዩት መጀመሪያ የገዛውትን በሬ በ9 ሺህ ብር አትርፌ ነው የሸጥኩት። አሁንም ተመሳሳይ ሁለተኛውን በሬ ደግሞ አንድ 14 ሺህ ብር ነው አትርፌ ነው የሸጥኩት። ያው የቀለው ምናምን ቀናንሼ ማለት ነው የድካም የምናምን ጉልበት ቀንሼ አሁን ይሄን ሶስተኛ ዙሪያ ነው ሶስተኛ ኮርሴ ነው። ቀጣይም በዚሁ መቀጠል ነው የምፈልገው ነው። ፕሮጀክቱ በአትክልትና ፍራፍሬ የስራ ዘርፍ በአዲስ አደራጅቶ ስራ ካስጀመራቸው 2 የስራ ህብረት ስራ ማህበራቶች የአቶ ገብረ ህይወት አስፋውና ጓደኞቹ አንዱ ሲሆን በተደረገላቸው የ300 ሺህ ብር ድጋፍ ውጤት ለማምጣት እየሰሩ ስለመሆናቸው ይገልጻሉ። ገብረ ህይወት አስፋው ይባላል። እናም ጓደኞች ሙልቀን አሉ አብሮን እኛ ጋር የተደራጁ ወርልድ ቪዥንና ወጣቶች ስራና ስልጠና አብሮ በመተባበር ያደረጉልን ድጋፍ በጣም እናመሰግናለን። ወርልድ ቪዥን ድጋፍ ያደረገልን ብር 300 ሺህ ብር ነው። ከ300 ሺህ ብር ለእያንዳንዳችን የሚደርሰው 75 ይደርስልናል። 75ም አሁን ያወርደን ስራ ጀምረናል። ትናንት ነው ስራ የሚጀመርነው። ጥሩ ስራም ብለን እናስባለን። ገና ጀማሪም ስለሆነ ዙሮ አሪፍ ስራ። በፕሮጀክቱ በተደረገለት የ65500 ብር ድጋፍና የወረዳው ስራና ስልጠና የመስሪያ ቦታ ያመቻቸለት የመንደረ ጨርቆስ ቀበሌ ወጣት በዘመናዊ ልብስ ቤት ስራ ተሰማርቶ እየሰራ መሆኑን ይናገራል። ስሜ መክረውቱ ይባላል። የመንደረ ጨርቆስ ቀበሌ ነኝ። 12ኛ ክፍል ስራ አጥ ነበርኩ። አሁን ወርልድ ቪዥን ባደረገልኝ ድጋፍ 65500 ብር የልብስ ዘመናዊ ልብስ ቤት ጀምሬያለሁ። ቀጥለው ያው ስራና ስልጠና ያደረገልኝ ለ5 አመት ድጋፍ ኮንቴነር ከክራይ ነጻ ሆኜ ከጀመርኩ 5 ወር ሆኖኛል። ነጻ አድርጎኛል እና እናመሰግናለን። ለ5 አመት ነው ያው ለወጣለሁ እና ያለው እናመሰግናለን። እነሱም እናመሰግናለን። እኛም እንደምናመሰግናቸው ወርልድ ቪዥን ስራና ስልጠና ያደረገልን ኮንቴነር ድጋፍም ተወዳጅ እናመሰግናለን። በአምስቱም የስራ ዘርፎች የተሰማሩ ወጣቶች ወርልድ ቪዥን ኢትዮጵያ ለፈጠረላቸው የስራ እድልና
የስራና ስልጠና ጽህፈት ቤት የመስሪያና መሸጫ ቦታ ስላመቻችላቸው አመስግነው የመስሪያ ቦታ ያላገኙ ወጣቶች እንዲመቻችላቸው የጠየቁ ሲሆን በቀጣይ በተሰማሩት የስራ ዘርፍ በትጋት ሰርተው ለመለወጥ መዘጋጀታቸውን ተናግረዋል። ያው ወርልድ ቪዥን ድጋፍ ባደረግልን እናመሰግናለን። ደግሞ የመስሪያ ቦታ ስራና ስልጠና ያው ኮንትራት ሰጥቶችና አዘጋጅቶ ያው ክራይ እንዳንከፍል ያው እንደሚያሳድገልን እንድናድግ ተባብሮ ስለሰጠን ያው ኮንትራቱም ይሄ ነው። ያው አሁን ኮንትራት ጋር ያው እንግዲህ አውርደን ስራ እየጀመርን ነው። ያው እሱንም አመሰግናለሁ። ወርልድ ቪዥን ስራና ስልጠና ያደረግልን ኮንትራት ድጋፍም ተወዳጅ እናመሰግናለን። ይሄ ፍሪሽካ መኖ ምናምን ነገር ድጋፍ ቢያደርግልን የበለጠ ለገለባ ለምናምን የምንገዛው ለመኖ የምንገዛውን አንድ ፍዬ ሁለት ፍዬ መተኪያ ማድረግ እንችል። ጥሩ ህይወቴን እየመራሁት ነው ያለሁኝና ከጥሩ ደረጃ ለመድረስ አስባለሁ እና አንድ ልጅ አለችኝ። እሷን ይዤ ጥሩ የሆነ ኑሮ እየመራው ነው ያለው። እሸጣለሁ፣ ጥሩም እለወጣለሁ ብዬ አስባለሁ። የሳህላ ሰየምት ወረዳ ስራና ስልጠና ጽህፈት ቤት ዋና ኃላፊ አቶ መንግስቴ ገብሩ ወርልድ ቪዥን ኢትዮጵያ ፕሮጀክት ባቀፋቸው 7 ቀበሌዎች በስራ ዕድል ፈጠራና በሰላም ግንባታ አካል ጉዳተኞችን፣ ሴቶችንና በግጭት ተሳታፊ የቆዩትን ቅድሚያ በመስጠት 100 ወጣቶችን በበጎ አድራጎት ስራና በስራ ዘርፍ መልምሎ ሲሰራ መቆየቱን አብራርተዋል። በ2018 በጀት ዓመት ካሉን ከወረዳው ከነበሩ ኤንጂኦዎች አንዱ ወርልድ ቪዥን ኢትዮጵያ ነው። ወርልድ ቪዥን ኢትዮጵያ ደግሞ በሰላም ግንባታ ዙሪያና ከወጣቶች ስራ ዕድል ፈጠራ ውስጥ የሚሳተፉ ወጣቶችን ምልመላ አድርጎ ወደ ተግባር ለማስገባት የሄደበትን በጀት ዓመት መጀመሪያ ላይ ጀምሮ ምልመላ ተደርጓል። እነዚህ ከምልመላ ጀምሮ ወጣቶቹ ለ7 ቀበሌ ነው እነዚህ የተደረጉት። 7 ቀበሌዎችን አቅፎ ይዘው የተንቀሳቀሰ ነው። 100 ወጣቶችን መልምለው በበጎ አድራጎት ስራና በስራ ዘርፍ ወይም በላይቭሊሁድ የሚንቀሳቀሱ ወጣቶችን ለመያዝ ተሞክሯል። ከነዚህ 7 ቀበሌዎች ውስጥ 100 ወጣቶች ላይ ስራ ሰርቶ ግማሾችን በበጎ ስራ ግማሾችን ደግሞ በስራ ዘርፍ ሊያካትት ተሰርቷል። ከነዚህ ከምልመላ ጀምሮ ወጣቶቹ የመጀመሪያ አካል ጉዳተኞችን መሰረት ያደረገ ነው። ሴቶችን ያሳተፈ ነው። የተለያየ እንግዲህ ሀገሪቱ ላይ ከነበረው እርስ በርስ እንትኖች ላይ ግጭት ላይ የተሳተፉትን ቅድሚያ ያሰጠን ምልመላ ነው ያደረግነው። ፕሮጀክቱ ለ66 ወጣቶች የስራ ዕድል በመፍጠር በተለያዩ የስራ ዘርፎች ማሰማራቱንና ወጣቶቹ ያዋጣናል ባሉት ዘርፍ ቢዝነስ ፕላን አውጥተው በግልና በማህበር እየሰሩ እንደሚገኙ አቶ መንግስት ያክለው ይገልጻሉ። ወደ 66 ወጣቶችን በስራ ዘርፍ አሰማርቷል ማለት ነው። ወርልድ ቪዥን ኢትዮጵያ አማካኝነት በሸቀጥና በቁርስ እንዲሁም በልብስና ጥራጥሬ ዘርፍ ነው የተደራጁት። እነዚህ ዘርፉን ወጣቶቹ ካለዋቸው አቅምና በራሳቸው ቢዝነስ ፕላን ያዋጣናል ያሉትን ዘርፍ እንዲመርጡ ፍቃድ የሰጠናቸው ለወጣቶቹ 16 ወጣቶችን በ4 ኢንተርፕራይዝ በማህበር በማደራጀት ቀሪ 50ዎቹን ደግሞ በግል እንዲሰሩ ፕሮጀክቱ ድጋፍ አድርጓል የሚሉት ኃላፊው ለዚህ ተግባር ስልጠናውን ሳይጨምር ፕሮጀክቱ ከ4 ሚሊዮን ብር በላይ ወጪ አድርጓል ይላሉ። ከነዚህ ወጣቶችም በየዘርፉ በማህበርና በግል ነው ያደረግናቸው። ወደ 4 ኢንተርፕራይዝ በ16 ወጣቶች በማህበር ሌሎች ቀሪ 50ዎች ደግሞ በእያንዳንዳቸው ወጣቶች ራሳቸው ስራ እንዲሰሩ ተደርጓል። ከነዚህ ያው ለእያንዳንዳቸው ማለት በሚችሉና ከ65 ሺህ ብር በላይ ጠቅላላ ሲደመር ደግሞ 4.4 ሚሊዮን 475 ሺህ ገንዘብ ወጪ አድርጓል ለወጣቶች ማለት ነው። በፕሮጀክቱ አማካኝነት ስራ ዕድል የተፈጠረላቸውን ወጣቶች ስለ ገንዘብ አያያዝና እንዴት በቡድን መስራት እንዳለባቸው ግንዛቤ ተፈጥሮ ወደ ተግባር እንዲገቡ ተደርጓል ሲሉ አቶ መንግስት ያክለው ይገልጻሉ። ይሄ ቀጥታ ካሽ ለነሱ የተላለፈ ነው፣ ከስልጣናን ሳይጨምር ነው። ስለዚህ ወጣቶቹ ስልጣና ተሰጥቷቸው ቢዝነስ ክላስ ተቀርጾላቸው የኢንተርንሺፕ የገንዘብ አያያዝ ስልጣና ተሰጥቷቸው ነው ስልጣና የጀመሩት። ግን ከስልጣና ገንዘብ ወጪ ውጭ 4.475 ማለት ነው እንግዲህ 4 ሚሊዮን 475 ሺህ ብር ወጪ አድርጎ ሰጥቶናል። ከጽህፈት ቤቱ አኳያ እነዚህ ወጣቶቹን እንግዲህ ስልጠና ከመስጠት የጽህፈት ቤቱ ድርሻ ነበረ። ወጣቶችን መመልመል፣ ማደራጀት፣ ቢዝነስ ፕላን ማዘጋጀት ደግሞ የስራና ስልጠና ትልቁ ተግባር ስለሆነ እነዚህን ወጣቶች አደራጅተን በየዘርፋቸው እንግዲህ ቅድሚያ የአካል ጉዳተኞችን ስሜት ግጭቶችን ስለሆነ ያደረግነው እነዛን ወጣቶችን ደግሞ የሚያስፈልጋቸው የገንዘብ ብክነት እንዳይኖር የገንዘብ አያያዝን ስልጠና በመስጠት እርስ በርሳቸው የቡድን ስራ አያያዝን የቡድን ስራ እንዴት እንደሚሰራ ስልጠና በመስጠት ግንዛቤ በመፍጠር ወደ ተግባር አስገብተናል። እንግዲህ ወጣቶቹ ከ6 ወር በላይ ሆኗል እንግዲህ ስራ ከጀመሩ፣ ግማሾቹ ነው አሁን ወደ ስራ የጀመሩት በወጣት የተደራጁት።
እኛም እንግዲህ ስራና ስልጠና የመጀመሪያው ድጋፍና ክትትል ነው። ያው አንዱ የድጋፍና ማዕቀፍ ውስጥ አስገብተን ወጣቶቹ ከስመው ሌላ አልባልታ ወይም ሌላ ቦታ እንደነበረው እንዳይሆኑ ትልቅ ክትትልና ድጋፍ እያደረግን እንገኛለን። የመስሪያና መሸጫ ቦታ ማመቻቸትና ድጋፍና ክትትል ማድረግ የመንግስት ተግባርና ኃላፊነት በመሆኑ ለባሯና መንደረ ጨርቆስ ወጣቶች ማመቻቸት ችለናል የሚሉት ኃላፊው በቀጣይም ወጣቶችን በዘላቂነት ለማቋቋም የመስሪያ ቦታ ለማመቻቸትና ድጋፍና ክትትል ለማድረግ ተዘጋጅተናል ብለዋል። ሌላው ለወጣቶቹ ትልቁ ስራ የሚያስፈልገው የመስሪያና መሸጫ ቦታ ማዘጋጀት ነው። እንግዲህ በበጀት አመቱ ወደ 2.6 ሚሊዮን የተገነባ ሸድ አለ በባሯ ቀበሌ በዘንድሮ አመት ያቺን ወጣት የተገነባችን በመንደረ ጨርቆስና በባሯ ያሉ በዘርፍ የተደራጁ ወጣቶችን ሁሉም እዛ ማሳተፍ ችለናል ማለት ነው። እንግዲህ ያለውን ሀብታችን አናሳ በመሆኑ ብቻ የቀሩ ካልሆነ በስተቀር ሌላም ያው በዛ ዘርፍ ያሉትንም የተወሰነ እንጨትና ቆርቆሮ ከተቋማትም ከተለያየ ግለሰቦችም እየጠየቅን በራሳቸው ቦታ አካባቢ ላይ ጋት ሰርቶ ቁጭ እንዲሉ ሌላ ከተማ ላይም ችግር እንዳይፈጥሩ ርብርብ እያደረግን እንገኛለን። በተለይ አካል ጉዳተኞች ላይ የተሰጡ ወጣቶችን በልዩነት ድጋፍ ያደረግናቸውም አሉ። ቆርቆሮ እንጨትና ሚስማር ነገር ማለት ነው። ስለዚህ ይሄን የምናደርገው ያው በቂ አይደለም፣ ሁሉም ጋር ያልተደረሰም ለሁሉም ለማዳረስ እንሞክራለን። ከሚመለከቱ ተቋማት ጋርም ወጣቶቹ ይሄን መስሪያ ቦታ የሚፈልጉበትን አቅጣጫ እየጠየቅን የነሱ ድጋፍና ክትትልን እያዝነ ምንሰጣቸው መሆኑ በቀጣይም አንድ ተግባር ነው። እንግዲህ ወደ ተግባር የገቡት ቅርፍታ ስለሆነ እንግዲህ ለማስተካከል ነው የሚጠበቅብን። ከዚህም በላይ ደግሞ ድርጅቱም ለወጣቶች ድጋፍና ክትትል ለማድረግም ወጣቶችን ከዚህም በላይ የተሻለ ሆኖ ደረጃ እንዲገኙም የራሱ የሆነ ትሬኒንጎችን የማነቃቂያዎችን እየሰጠ ይገኛል። ሰርቶ ለመለወጥ ፍላጎት ካለው ከኑሮ አኳያ እኛም እንግዲህ ከዚህም በላይ ደግሞ ሸዶች እንዲገነቡ በተለይ እዚህ ከተማ ላይ እና ባሯ ቀበሌ ላይ ጥረት እናደርጋለን። አስራ ምክሬቱም ይህን ተቀብሎ እየሰራልን ይገኛል። የሳህላ ሰየምት ወረዳ ዋና አስተዳዳሪ አቶ ሲሳይ ብሩ ወርልድ ቪዥን ኢትዮጵያ ወደ ወረዳው ከገባበት 2017 ዓ.ም ጀምሮ በሰላም ግንባታና በወጣቶች የስራ እድል ፈጠራ መልካም የሚባሉ ተግባራትን ሰርቷል ብለዋል። የጀመረው 2017 መጨረሻ አካባቢ ነው። በነበራቸው ቆይታው የሰራባቸው መልካም ተግባራት አሉ። ፕሮጀክቱ ግጭት ያለባቸውን አካባቢዎች በመለየት ከወረዳችን አልፎ ከአጎራባች ወረዳዎች ያሉ አለመግባባቶችን ለመፍታት በሰላም ግንባታ በማስተሳሰር ለወጣቱና ለማህበረሰቡ ስልጠና ከመስጠትም ባለፈ በኑሮ መሰረት ማሻሻያ ለወጣቶች የስራ እድል በመፍጠር ለውጥ ያለው ስራ መስራት ችሏል ሲሉ ዋና አስተዳዳሪው ይገልጻሉ። ከነዚህም ውስጥ አንዱ የሰላም ግንባታ ነው። እንግዲህ አካባቢያችን አሁን በተፈጠረው ሰላም ጋር ተያይዞ ወጣቶች ስለ ሰላም ግንዛቤ እንዲኖራቸው የተለያዩ ግጭት ያለባቸው ቀጠናዎችን በመለየት የእኛን ቀጠና ብቻ አይደለም ከሌሎች ወረዳዎች ጋር በሰላም ግንባታ ዙሪያ በማስተሳሰር የተለያዩ ወጣቶች ስለ ሰላም ግንባታ ስልጠና ተሰጥቷል። እነሱ ብቻ አይደለም፣ በተመሳሳይ ደግሞ ሌሎች የማህበረሰብ ክፍሎች ደግሞ ስለ ሰላም ግንባታ ስልጠና ተሰጥቶ የራሳቸው በየአካባቢው በግጭት ምክንያት የተፈናቀሉ ሰዎች ካሉ ማስታረቅ፣ ማግባባት፣ በቀበሌ ውጭ ከሆኑ ደግሞ በተለይ አጥላም ከጃናሞራ ወረዳ ጋር ያሉ አጎራባች መንደሮች ጋር ያለውን ግጭት እርስ በርሳቸው ተነጋግረው እንዲፈቱ መልካም አጋጣሚዎችን ፈጥሯል። ሌሎችም በተመሳሳይ በዚህ ዙሪያ ላይ የሰላም ግንባታ ላይ በርካታ ስራዎች ተሰርቷል ማለት ነው። እሱ ብቻ አይደለም፣ አጠቃላይ የሰላም ግንባታ ላይ ከወጣቶችም ሌሎች ከማህበረሰብ ክፍሎች ጋር 100 ወጣቶችን ስለ ሰላም ግንባታ የተለያዩ ስልጠናዎችን በተደጋጋሚ ተሰጥቷል። ሌሎችም 100 ሰዎች የተለያዩ ማህበረሰብ ክፍሎች ስልጠና ተሰጥቷል። አጠቃላይ ስለ ሰላም ግንባታ ከ200 በላይ ማህበረሰብ ክፍሎች ስልጠና ሰጥቷል ማለት ነው። እዛም 100 ወጣቶችን የስራ እድል መፍጠር ተችሏል። ከስልጠና ባለፈ ስለ ሰላም ግንዛቤ ከወሰዱ በኋላ እነሱም ስለ ሰላም ያላቸውን ፍላጎት ካዩ በኋላ ለነዚህ ደግሞ በተደራጀ ማህበር በኢንዲቪጁዋልም ወደ 65 ለሚሆኑ ወጣቶች አጠቃላይ የስራ እድል ቋሚ የስራ እድል ተፈጥሮላቸዋል ማለት ነው። ስለዚህ እያንዳንዳቸው ከመንግስት ጋር ሊንኬጅ ፈጥሯል። መንግስትም ደግፏል። ወት ለመነጋገር እነሱ ይህን ካረጉ መንግስት ደግሞ ቦታ የማዘጋጀት ስራ ተሰጥቷል። አጠቃላይ ለዚህ ስራ እድል ፈጠራ ላይ 4 ሚሊዮን 405 ሺህ በላይ የተለያዩ የስራ ዘርፎች ወጣቶች እንዲደራጁ የማድረግ ስራ ተሰርቷል። የእነዚህ ወጣትም የመጀመሪያ ግንዛቤ በጣም ስለተሰራላቸው
ውጤታማ ስራ እየሰሩበት ያሉበት ሁኔታ ነው ያለው ማለት ነው። ከሰላም ግንባታና ከስራ ዕድል ፈጠራው በተጨማሪ ፕሮጀክቱ 1,700,000 ብር ወጪ በማድረግ የመሻ ሁለተኛ ደረጃ ትምህርት ቤት የላይብረሪ ጥገና በማድረግ ርክክብ ተደርጓል የሚሉት አቶ ሲሳይ ብሩ አጠቃላይ በሰላም ግንባታ በኑሮ ማሻሻያ የስራ ዕድል ፈጠራ ከ6 ሚሊዮን ብር በላይ ወጪ አድርጓል ብለዋል። ከዚህ መሻ ከተማ ላይ የሁለተኛ ደረጃ ትምህርት ቤት ላይ ላይብረሪ ንፋስ አንስቶት ነበር። እሱንም የማስጠገን ስራ ተሰርቷል። አጠቃላይ የበጀት ምንጩ ከዚህ ከወርልድ ቪዥን ስለሆነ ማለት ነው። አጠቃላይ ከኑሮ መሰረት ማሻሻያ ጋር ይያያዛሉ የተደራጁ ወጣቶች ማለት ነው። ስለዚህ አጠቃላይ ወደ 1.7 ሚሊዮን የሚደርስ ደግሞ ለካፒታል ፕሮጀክቱ ገንዘብ ኢንቨስት ተደርጎ የተሻለ ጥገና ተደርጎ ርክክብ ተፈጽሟል። በወርልድ ቪዥን 6,175,000 በላይ በእነዚህ ዘርፎች ምንም ብሩ ትንሽ ቢሆንም የተሰራው ስራ ደግሞ በጣም መልካም ነው ማለት ነው። ስለዚህ ልጆቹ ግንዛቤ ኖሯቸው መልካም ስራ እንዲሰራላቸው ነገ ራሳቸው በሚቀሩበት ደረጃ ጭምር እንቅስቃሴ እያደረጉ ያሉበት ስለሆነ በዚህ ዙሪያ ላይ የተሻሉ ስራዎች ሰርተዋል። ስለዚህ አጋር አካሉን ከልብ ልናመሰግነው ይገባል። በቀጣይ ይህ ፕሮጀክት በሰላምም ሆነ በስራ ዕድል ፈጠራ በስፋት እንዲሰራ ያሳሰቡት ዋና አስተዳዳሪው ሌሎች ግብረሰናይ ድርጅቶችም ለውጥ አምጪ የሚታይና ተጨባጭ ስራ በመስራት የማህበረሰቡን ችግሮች ለማቃለል የበኩላቸውን ድርሻ እንዲወጡ ጥሪ አቅርበዋል። ቀጣይ ይሄ ኤንጂኦ ምንም የጊዜ ገደብ የጊዜ አግሪመንቱ የደረሰ ቢሆንም እንደዚህ አይነት ነገ ለወጣቱ ለሰላሙ ዙሪያ በተመሳሳይ ደግሞ የስራ ዕድል ፈጠራ ዙሪያ ላይ አትኩሮ እሱን ብቻ ሳይሆን ሌሎች ኤንጂኦዎችም ልክ በትንሽ በጀት ግን የሚታይ ስራ ቢሰሩ በጣም መልካም ነው ብዬ አስባለሁ። ይሄ ማጋር ቀጣይ በተለያዩ የስራ ዘርፎች በእንደዚህ አይነት ዘርፍ አስፍቶ ወረዳው ላይ ሌላም ኤንጂኦ በብዛት እስከሌለ ድረስ በዚህ ዘርፍ ላይ ቀጣይ የሚሰራበት እድል እንዲኖር ሁሉም ሰው ማገዝ ያስፈልጋል ብዬ ነው ማስበው። የተሰሩ ስራዎች በአይን የሚታዩና የሚጨበጥ እስከሆኑ ድረስ ማለት ነው። ወርልድ ቪዥን ኢትዮጵያ በሳህላ ሰየምት ወረዳ በ7 ቀበሌዎች በስራ ዕድል ፈጠራና በሰላም ግንባታ የሰራቸውን ተግባራት ያስቃኘንበት ፕሮግራማችን አጠናቀቅን። በትረካው እኔ ዘውድ ደረጀ፣ በካሜራውና በቅንብሩ መኳንት ካሳው አብረናችሁ ነበርን። ቸር ሰንብቱ።